መላው አፍሪካ በለውጥ ጎዳና ላይ ነው። ኢትዮጵያም የመሪነት ሚናዋን እየተወጣች ነው። ከሰፊው የገበያ አውድ እስከ ኪስ ቦርሳችን ድረስ የሚያንኳኳ የገንዘብ ልውውጥ ስርዓት የሚፋጠንበት እንቅስቃሴ እየተካሄደ ነው። ሂደቱንም ለማፋጠን የሚያስችል መንገድ እየተዘረጋ ነው። ፈጣኑ ለውጥ ትኩረት እየሳበ ነው። ትልልቅ ዕድሎችንም እያቀረበ ነው። የኢትዮጵያ ፋይናንስ ስርዓት አውድ በፍጥነት እየተቀየረ ነው። እንዲህ አይነት ፈጣን የገንዘብ ፖሊሲ ለውጥ ከህግ ድንጋጌዎችም በላይ ነው። ሁሉን አቀፍ ንግግርና ባለራዕይነትን በዚያም መንፈስ የተሞላ ትብብርን ይፈልጋል። የኢትዮጵያ የፋይናንስ ፎረም ታላቅ ራዕይ ያዘለና በሳል ሐሳቦች የተነሱበት ፎረም ነው። ፎረሙ ባንኮች፣ የኢንሹራንስ አገልግሎት ሰጪዎች፣ የማይክሮ ፋይናንስ ተቋማትን፣ የውጭ ምንዛሪ አገልግሎት ሰጪዎችንና መሰል አካላትን በአንድ ጣራ ስር በከፍተኛ ደረጃ ለሚካሄድ ምክክር ያሰባሰበ ነበር። ስለ ለውጡ ለመምከር ፎረሙ የነበረው ፋይዳ በቃላት ከሚገለጸው በላይ ነው። ምክንያቱም የፋይናንስ ሴክተሩ ከሰራ ህዝብ ለስራ ይጥራል፣ ይተጋል፣ ቢዝነሶችም ያድጋሉ። የውጭ ምንዛሬ ግኝት በፍጥነት እየጨመረ ይሄዳል፣ ደንበኞች ከለላ ያገኛሉ። የዚህ ምክክር ግሩም ሐሳቦች ለፖሊሲ ግብዓት ይሆናሉ። ፖሊሲ ደግሞ እድገትን ያፋጥናል። በእነዚህ የፎረሙ 2 ቀናት አስገራሚ ነገሮች ሆነዋል። ፎረሙ ተራ ሁነት አልነበረም። የወሳኝ ሐሳቦች መንጸባረቂያ አውድ ነበር። ፖሊሲ አውጪዎች፣ የሀገር ውስጥ የቢዝነስ ፈጣሪዎች ተሳትፈውበታል። ውይይቱ ፍጹም ልባዊ ሆኖ ተካሂዷል። በተሳታፊዎች ዘንድ የነበረው የውይይት ፍላጎትና ኢነርጂ ተጨባጭ ነበር። ብዙዎች የተጋሯቸው የራዕይ ሐሳቦች የቀረቡበት ነበር። ፎረሙ ከውይይትም በላይ ነው። አቅጣጫ አመላካች ነበረ። በእያንዳንዱ ፓናል የኢንዱስትሪ መሪዎች፣ ስራ ፈጣሪዎች፣ ፖሊሲ አውጪዎች በአንድ ላይ ያገናኘ ሆኗል። ጠንክሮ ለመስራት የሚያስችል አካታች የሆነ የገንዘብ ስርዓት ለማምጣት የሚያስችል ነበር። በፎረሙ በተካሄዱ ፓናሎች በርካታ ጭብጦች የነበሩ ሲሆን የኢትዮጵያ የማክሮ ኢኮኖሚ ሪፎርም፣ የኢትዮጵያ ባንኪንግ ዘርፍ ያለበት ደረጃ፣ የፋይናንስ አካታችነት፣ የግብርና ፋይናንስ፣ የኢንሹራንስ ዘርፍ፣ ከወለድ ነፃ የባንክ አገልግሎት፣ ዲጂታል ፋይናንስ ስርዓት፣ ካፒታል ማርኬት፣ ማይክሮ ፋይናንስን የተመለከቱ ጉዳዮች በስፋት ተነስተውበታል። እያንዳንዱ የፓናል ውይይት ግልጽነትን ያመጣ፣ እያንዳንዱ አዎንታዊ መልክ ያለው ክርክርም መነሳሳትን የፈጠረ ነበር። እያንዳንዱ የተነሳ ጥያቄም በፋይናንስ ስርዓቱ ላይ ያሉ የሁሉንም ጥያቄዎች ለመፍታት ግብዓት የተገኘበት ነበር። ውይይቶቹም ወዲያውኑ ወደ እርምጃ የተገባባቸው፣ ግንኙነቶችም ወደ ትብብር የተቀየሩበት መድረክ ነበር። በውስጡ የለውጥ አሻራዎችን አስቀምጦ አልፏል። በዚህ ወሳኝ ሪፎርም ኃላፊነቱን የተወጣው ብሔራዊ ባንክም የተመሰገነበት ነበር።